ፋካልቲ ወይ ደግሞ ኮሌጅ ብቻ ሲሰጥ የነበረውን ወደ 3 ፋካልቲዎች የማሳደግ ስራ ተሰርቷል። እዚህም በፊት በ3 ትምህርት ክፍሎችና 7 የትምህርት ፕሮግራሞች ሲሰጥ የነበረውን ወደ 18 ትምህርት ክፍሎችና 19 ፕሮግራሞች ለማሳደግ ጥረት ተደርጎ ሲሰራበት ነበር። በበጀት ዓመቱ አዲስ ተከፍተው ስራ ከጀመሩት ፕሮግራሞች መካከል የመሬት አስተዳደር፣ የደንና ዱር አራዊት ማኔጅመንት፣ የምግብ ሳይንስና ፖስት ሃርቨስት አግሪካልቸር፣ የእጽዋት ሳይንስና ዌትላንድ አግሪካልቸር፣ የአፈር ሳይንስና የፋይናንስና ኢኮኖሚ ልማት ይጠቀሳሉ። በ2010 በጀት ዓመት በአሁኑ ወቅት ያሉትን ፋካልቲዎች እንደገና በመከለስ አንድ ፋካልቲ ጨምሮ ወደ 4 ለማሳደግ ጥረት ይደረጋል። ዩኒቨርሲቲያችን በሰው ኃይል ልማት ልዩ ትኩረት በመስጠት እየሰራበት ሲሆን በአሁኑ ወቅት 808 መምህራን በስራ ላይ አሉ። ከነዚህም 260 በመጀመሪያ ዲግሪ፣ 415 በሁለተኛ ዲግሪ፣ 36 በሕክምና ስፔሻሊስት ስልጠናና 97 በሶስተኛ ዲግሪ ስልጠና ያላቸው ናቸው። 318 መምህራን በአሁኑ ወቅት የሁለተኛና ሶስተኛ ዲግሪ ትምህርት እየተከታተሉ ይገኛሉ። በትምህርት ላይ ካሉት 318 መምህራን መካከል 52ቱ ትምህርታቸውን አጠናቀው በ2010 ወደ ስራ ይመለሳሉ ተብሎ ይጠበቃል። በተጨማሪም ለ2010 የትምህርት ዘመን 10 የቴክኒክ ረዳት ሰራተኞች በተለይም በአይሲቲ ስራችን ሊያሳልጡ የሚችሉ የሰው ኃይል 10 ረዳት ምሩቃን በተለይም ሴት መምህራን ላይ ትኩረት በመስጠት እንደዚሁም ደግሞ 50 መምህራንና ተመራማሪዎች ለመቅጠር ታቅደዋል። የድጋፍ ሰጪ ሰራተኞች ላይም ልዩ ትኩረት በመስጠት ይሰራል። በግንቢ ካምፓስ በአሁኑ ወቅት በአጠቃላይ 110 መምህራን ያሉ ሲሆን 91 ወንድ 85 እና ሴት 6 በስራ ላይ ያሉ ሲሆን 19 ወንድ 17 እና ሴት 2 መምህራን ደግሞ በትምህርት ላይ ይገኛሉ። በተጨማሪም ካምፓሱ በ240 የአስተዳደር ድጋፍ ሰጪ ሰራተኞች የመማር ማስተማሩ ስራ በመደገፍ ላይ ይገኛል። እዚህ እንደምናየው 6 ሴቶች ብቻ በካምፓሱ መኖሩ ብዙ ስራ መስራት እንደሚጠበቅብን ያሳያል። በትምህርት ፕሮግራሞች ብዛት በአሁኑ ወቅት በ1999 ዓ.ም በ4 ፋካልቲዎች በ17 ፕሮግራሞች ብቻ ስራውን የጀመረው ዩኒቨርሲቲያችን ባጠናቀቅነው የትምህርት ዘመን በ103 የመጀመሪያ ዲግሪ፣ በ54 የማስተርስ ዲግሪ እና በ6 የዶክትሬት ዲግሪ የመማር ማስተማር ስራውን ሲያካሂድ የቆየ ሲሆን በመጪው ዓመት በመጀመሪያ ዲግሪ፣ በሁለተኛ ዲግሪ፣ በሶስተኛ ዲግሪ ተጨማሪ ፕሮግራሞች ለመክፈት በዝግጅት ላይ እንገኛለን። ከነዚህም በሁለተኛው ዲግሪ በስታቲስቲክስ፣ ፉትቦል ኮቺንግ፣ በሶስተኛ ዲግሪ በእጽዋት ሳይንስ፣ እንስሳት ሳይንስ እና ሌሎችም ይገኙበታል። በግቢ ካምፓሳችንም 3 የመጀመሪያ ዲግሪ ጄሞሎጂ፣ የኦሮሞ ስነ ቃልና ስነ ጽሑፍ እንዲሁም አፒካልቸር ተጨማሪ ፕሮግራሞችን ለመክፈት የታቀደ ሲሆን በጥናት ላይ በመመስረት ፋካልቲዎችን የማስፋፋት ስራ ይሰራሉ። በሁለተኛ ዲግሪም በተወሰኑ የትምህርት መስኮች በረፍት ቀናት የማስተማሩ ስራ የተጀመሩትን የማጠናከር እና በጥናት ላይ በመመስረት አዳዲሶችን ለመክፈት ጥረት ይደረጋል። በምርምር መስክ በዚህ ዓመት በ11 የትምህርት መስኮች ከቀረቡት 255 አዳዲስ የምርምር ፕሮጀክቶች መካከል 175ቱ ጸድቆ በጀት ተመድቦላቸው ምርምር ተጀምሯል። ካለፈው በጀት ዓመት ወደዚህ በጀት ዓመት ከተሸጋገሩት 145 ምርምሮች ጨምሮ በአሁኑ ጊዜ 310 ምርምሮች በመካሄድ ላይ ይገኛሉ። በ2009 በጀት ዓመት ከተቀረጹት 175 ፕሮጀክቶች 5ቱ የአካባቢውን ማህበረሰብ እየተፈታተኑ ያሉት ችግሮች እንደ አፈር አሲዳማነት፣ የምዝ ችግር፣ የማንጎ በሽታና የመሬት መንሸራተት ላይ የሚያተኩሩ የሜጋ ፕሮጀክቶች ናቸው። እነዚህ ፕሮጀክቶች ሲጠናቀቁ የአካባቢውን ችግር ይቀርፋሉ ተብሎ ይገመታል። ከነዚህም 55ቱ በግብርና ስነ ምጣኔ፣ 51 በጤና ሳይንስ፣ 15 በተፈጥሮ ሳይንስ፣ 17 በቢዝነስና
9 በስነ ትምህርትና ስነ ባህሪ ኮሌጅ 10 በኢንጂነሪንግ እና ቴክኖሎጂ እና በእንስሳት ሕክምና እንደውም በሶሻል ሳይንስ እየተሰሩ ይገኛሉ። ከነዚህም በተጨማሪ በዚህ ትምህርት ዘመን 3 ሀገራዊ ኮንፈረንሶችና 1 ዓለም አቀፋዊ ኮንፈረንስ የተዘጋጁ ሲሆን ኮንፈረንሶቹ በግብርና፣ በትምህርት ጥራት፣ በሳይንስና ቴክኖሎጂና በሀገር በቀል ዙሪያ ተካሂዷል። ከነዚህም ከተካሄዱት ኮንፈረንሶች በሀገር በቀል ዙሪያ የተካሄደው እዚሁ በግቢ ካምፓስ የተካሄደ ሲሆን በተካሄደው ኮንፈረንስ ብዙ ትምህርት አግኝተናል። በአመቱ 7 ቴክኖሎጂዎች ወደ ማህበረሰቡ ተሸጋግረዋል። በሚቀጥለው በጀት ዓመትም የአካባቢውን ችግር ሊፈቱ የሚችሉ ፕሮጀክቶች ተቀርጸው ወደ ስራ ይገባሉ። በማህበረሰብ አገልግሎት በ2009 በጀት ዓመት 78 ፕሮጀክቶች በጤና፣ በትምህርት፣ በእርሻ እና በአካባቢ ጥበቃ ዙሪያ ተቀርጸው ወደ ስራ የተገቡ ሲሆን 115,250 ህብረተሰባችን ከተሰጡት የማህበረሰብ አገልግሎቶች በአቅም ግንባታ፣ በጤና ፕሮጀክቶች፣ በውሃ ፕሮጀክቶች፣ በላይብሬሪ፣ በሞዴል ትምህርት ቤት፣ በሞዴል ፋርማሲ፣ በነፃ ህግ አገልግሎት የተዳቀሉትን ከብቶች ምርት በማግኘት ተጠቃሚ ሆነዋል። በአካባቢያችን ለሚገኙ ሁለተኛ መሰናዶ ትምህርት ቤቶች ለመምህራን አቅም ግንባታ ስራ የሚሰጡ ተጠናክረው ይቀጥላሉ። በየኮሌጆቹ የሚሰጡ የማህበረሰብ አገልግሎቶች ተጠናክረው ይቀጥላሉ። በበጀት ዓመቱ 16 ምንጮችን የማጎልበት እና የንጹህ መጠጥ ውሃን ለማህበረሰቡ የማቅረብ ስራ ተሰርቷል። በሀገር በቀል የዛፍ ችግኞችም 23,100 የማፍላትና የማሰራጨት ስራ ተሰርቷል። በ2010 ዓ.ም በግቢ 1 የከተማ አውቶቡስ ተጨማሪ ለመግዛት እና በ2009 1 አውቶቡስ ገዝተናል። ከዚህ በተጨማሪ በ2010 ፍላጎቱን አይተን 1 ተጨማሪ አውቶቡስ ለመግዛት አቅደናል። በያዝነው በጀት ዓመት በሁለተኛው መንፈቅ ዓመት ላይ በኦሮሚያ ክልል በባሌ፣ በሐረርጌ፣ በቦረና፣ በአርሲ እና በሸዋ ዞኖች በድርቅ ምክንያት ለተጎዱ ወገኖቻችን የዋናው ካምፓስና የሻምቦ ካምፓሶቻችን በ3 ወር የተከፈለ ከደሞዛቸው 10% በመቁረጥ ወደ 2400 ኩንታል የስንዴ ዱቄት ተገዝቶ በዩኒቨርሲቲያችን በተወከሉት ሰራተኞቻችን አድርሰናል። የግቢ ካምፓስም ማህበረሰቡም ወገንን ያለ ወገን ስለማይቻል በዚህ አይነት ሰብአዊ አድራጎቶች ላይ ያለምንም መቆጠብ እንዲሳተፍ ጥሪዬን አቀርባለሁ። በ2010 በጀት ዓመት ያሉንን የውስጥ ገቢዎች ከማጠናከር ጎን ለጎን የተለያዩ የገቢ ማመንጫ ፕሮጀክቶች በመደገፍ የመስራቱ ተግባር ተጠናክሮ ይቀጥላል። በበጀት ዓመቱ በመገንባት ላይ የነበረው የነቀምቴ ሪፈራል ሆስፒታል በግንቦት ወር ላይ ተረክበን ስራ አስጀምረናል። በአመቱ ካጋጠሙ ከፍተኛ ችግሮች አንዱ በተለይም በዚህ ካምፓስ ከመሬት አቀማመጡ ጋር ተያይዞ የግንባታ ማስፋፋቱ ስራ ነው። ከከተማው የመሬት አቀማመጥ ጋር ተገናኝቶ በግንቢ ስራዎቻችን ላይ የሚደርሱ ችግሮች ለምሳሌ የመሬት በበቂ ሁኔታ ያለማግኘት፣ ከካሳ ክፍያና ሌሎች ቀላል አለመሆን ግንዛቤ ተወስዶ የሚመለከታቸው የከተማና የዞኑ አስተዳደር ሁሉም ድርሻቸውን እንዲወጡ በዚህ ጥሪ ለማስተላለፍ እፈልጋለሁ። ክቡራትና ክቡራን፣ ዩኒቨርሲቲያችን በ2025 ከአፍሪካ 25ቱ ቀዳሚ ዩኒቨርሲቲዎች አንዱ የመሆን ራዕይ ቀርጾ በመንቀሳቀስ ላይ ይገኛል። ለዚህም በበጀት ዓመቱ የ17 ዓመት ፍኖተ ካርታ አዘጋጅተን መስራት ጀምረናል። ፍኖተ ካርታው ራዕያችንን ከግቡ ለማድረስ በአግባቡ ታቅዶ የተሰራ ነው። በተለይም በትምህርት ጥራት ላይ፣ የሰው ኃይል በማጠናከር ላይ፣ እንደዚሁም ደግሞ የምርምር ጥራታችን በማሻሻል ላይ፣ የአይሲቲ እና ቴክኖሎጂን በማሻሻል ላይ ትኩረት ተሰጥቶ ይሰራል። በዚህ በጀት ዓመት በ44 ሚሊዮን ብር የዓለም አቀፍ ጨረታ በማውጣት ውል ገብተን ያጠናቀቅን ሲሆን እቃዎቹ ሲገቡ በተለይም በሳይንስ ላቦራቶሪ ላይ ያሉ ችግሮች ይቀረፋሉ ተብሎ ይገመታል። በአይሲቲ ስራችንም በበጀት ዓመቱ 2 የቪዲዮ ኮንፈረንስ ክፍሎችን አደራጅተናል። እንደዚሁም ደግሞ ሙሉ በሙሉ የግቢውን
አይሲቲ ሲስተም በአዲስ መልክ የማደራጀት ስራ የማስፋፋት ስራ ተሰርቷል። እንደዚሁም የግቢ ደህንነትን ለማስጠበቅም ከሴኩሪቲ ካሜራ ጋር የተገናኙ የተሰሩ የማስፋፋት ስራዎች እጅግ በጣም ሰፊ ናቸው። በሚቀጥለው በጀት ዓመት በተለይም ዋን ካርድ ሲስተም የሚባለው ስራ ላይ ለማዋል ልዩ ትኩረት ተሰጥቶ ይሰራል። በዚህ በጀት ዓመት የሬጅስትራር ሶፍትዌርን ስራ ላይ አውለን ሙሉ በሙሉ ከሬጅስትራር ሶፍትዌር ጋር የተገናኘውን ከተማሪዎች ሪከርድ ጋር የተገናኘው ችግር ለመቅረፍ ችለናል። የግቢው በስራችን ስታንዳርዱን የጠበቀ ዲዛይን ተዘጋጅቶ እና ተከፋፍሎ የሚሰራበት ሁኔታ ይፈጠራል። በዚህ ካምፓስና በሻምቦ ካምፓሳችንም ልዩ ትኩረት ሰጥተን እንሰራለን። ለመማር ማስተማር እጅግ ወሳኝ የሆነው አንዱ የግንባታ ስራ ነው። ቅድም እንዳነሳሁት በዚህ ግቢ ካምፓስ ከመሬት አቀማመጡ ጋር ተገናኝቶ የሚገጥሙ ፈተናዎች ቢኖሩ በተሻለ ሁኔታ የዶርሜትሪዎችና ሌሎችም የማስፋፋት ስራዎች እና የላቦራቶሪዎች ማስፋፋት ስራ ተጠናክሮ ይቀጥላል። በዘንድሮ ዓመት ከተጠናቀቁት አንድ የመምህራን መዝናኛ ህንፃ እንደዚሁም ደግሞ 2 የተማሪዎች መኖሪያ ህንፃ ይመረቃሉ። እነዚህ ህንፃዎች ለሰራተኞቻችንና ለተማሪዎቻችን ከፍተኛ እፎይታ ይሰጣሉ ተብሎ ይገመታል። ክቡራትና ክቡራን ዩኒቨርሲቲያችን በ2004 ዓመተ ምህረት በሁለተኛ ዲግሪ ማስመረቅ ከጀመረበት ጊዜ ጀምሮ እስከ 2008 መጨረሻ ላይ 716 ተማሪዎችን በማስመረቅ ለሀገራችን ያበረከተ ሲሆን በዚህ ዓመት ከሚመረቁት 276 ጨምሮ የምሩቃን ቁጥር ወደ 992 ያደርሰዋል በዲግሪ ምረቃ ብቻ። እንዲሁም በመጀመሪያ ዲግሪ 4570 ሲሆን በአጠቃላይ 4846 ተማሪዎች ያስመርቃል። ከነዚህ በመደበኛው 2466 ሲሆን በተከታታይ ፕሮግራም ደግሞ 2104 ያስመርቃል። ከነዚህ በሁለተኛ ዲግሪ 207 ቅድም እንዳነሳው እንዲሁም በመጀመሪያ ዲግሪ 2236 በዋናው ካምፓስ በትላንትና ሁለት ተመርቀዋል። ከነዚህም በዛሬው ዕለት እንግዲህ ለመጀመሪያ ዲግሪ መደበኛ ቅድመ ምረቃ ፕሮግራም 146 በተከታታይ ፕሮግራም 282 በአጠቃላይ በመጀመሪያ ዲግሪ ወንድ 207 እና ሴት 156 ድምር 408 በዲግሪ ምረቃ በሶስተኛ ፕሮግራሞቻችንም ወንድ 51 እና አንድ ሴት በድምሩ 52 በአጠቃላይ 278 ሴት እና 152 430 ተማሪዎች በዛሬው ዕለት ይመረቃሉ። ብቁ ዜጋን ማፍራት በምርምርና ህብረተሰብ አገልግሎት ተጨባጭ ችግሮችን በመለየት እየፈቱ መሄድ ለተቋሙና ለሀገራዊ ራዕይ መሆን የሁሉም ባለድርሻ አካላትና ቀጣይ ባለው መልክ መደጋገፍ መረባረቡ የግድ ይላል። ወለጋ ዩኒቨርሲቲ በ10 ዓመት ጉዞ ውስጥ እነዚህ ስኬቶች የዩኒቨርሲቲው ስኬት ብቻ አይደሉም። በአካባቢው መስተዳደር የኦሮሚያ ክልላዊ መንግስት እንደዚሁም ደግሞ የፌደራልና ሌሎች ተቋማት ከፍተኛ ድርሻ ነበራቸው። ስለዚህ በዚህ አጋጣሚ እነዚህ ሁሉ ላመሰግን እወዳለሁ። እጅግ አመሰግናለሁ። ውድ ተመራቂዎች ለዛሬው ቀን ያበቃችሁት ከብዙ ውጣ ውረድ በኋላ ነው። ለዚህ ውጤት መብቃት የቤተሰቦቻችሁ የመምህራኖቻችሁና የበርካታ ሰዎች ግብአት ከዚያም የራሳችሁ የግል ጥረት ወሳኝ እንደነበረ ይታወቃል። ሲሰጡ የነበሩ ግምገማዎችና ፈተናዎችን በድል በመወጣት ለዛሬዋ ቀን እንደበቃችሁ ሁሉ ለወደፊትም የዚህን ጥረታችሁን ፍሬ ለራሳችሁ ለቤተሰቦቻችሁና ለሀገራችሁ ብሎም ለዓለም የሰው ልጅ ህይወት መለወጥ የበኩላችሁን ኃላፊነት በአግባቡ ትወጡ ዘንድ አደራ ይላለሁ። ትምህርት ወሳኝ ነው። ትምህርት ለሀገር ለውጥ ከፍተኛ ቦታ አለው። ስለዚህ የተማራችሁትን እውቀት ወደ ተግባር በመለወጥ ሀገራችሁን ህብረተሰባችሁን እንድታገለግሉ በዚሁ አጋጣሚ አደራ ይላለሁ። ቅድም እንደጠቀስኩት በሀገር በአህጉራትና በህዝብ መካከል ያለው ልዩነት በትምህርት የመጣው ልዩነት መሆኑ ይታወቃል። አንዳንዱ ሀገራት እጅግ አድገዋል፣ አንዳንዱ ታች ነው ያለው። ልዩነቱ ትምህርት ብቻ ነው። የሚሰራ አይምሮ ያለበት ተለውጦ ይገኛል፣ ሌላው ያለማ ደግሞ ሳይለወጥ ይቀራል። ስለዚህ እኛም ሀገራችንን ለመለወጥ
ተዘጋጅተን መስራት ይጠበቅብናል ማለት ነው። ያደጉት ሀገራት የደረሱበት የእድገት ደረጃ ላይ መድረስ ይግድላል። ይህ ዘመን ዓለም አንድ መንደር እየሆነች የመጣችበት ሁኔታና የዓለም ኢኮኖሚ የሚመራው በእውቀት ካፒታል መሆኑ ነው። በመሆኑም እንደኛ በማደግ ላይ ያሉ ሀገሮች በዓለም ተወዳዳሪ ለመሆን የዘመኑ እውቀት ተጠቅሞ ቴክኖሎጂ መፍጠርና ማሻሻል ይጠበቅብናል። ስለዚህ ብዙ ስራ ይጠበቅብናል ማለት ነው። እስካሁን ያገኛችሁት እውቀት የበለጠ በማንበብ ለመመራመር መነሻ እንጂ በቂ አለመሆኑን በመገንዘብ ሁላችሁም በሁሉም በማንበብ ከተግባር ህይወት በመማር ለሀገራችሁ ለውጥ መስራት ይጠበቅባቸዋል። በመጨረሻም የዛሬዋ ቀን እንዲህ በአማረ መልኩ እንድናከብር ብዙ ሰዎች ከመስመር ወጥቶ ሰርተዋል። ስለዚህ በድጋሚ እንኳን ደስ አላችሁ እያልኩ አመሰግናለሁ። በገመደኒ በቀጥታ ሲገኝ ንጋውልተኒ አጋጋን ንፍተኒ ክቡር ዶክተር ኤባ ቢደና የወለጋ ዩኒቨርሲቲ ፕሬዝዳንት፣ ክቡር አቶ ቀናቲ ነጋሳ የግንቢ ካምፓስ አስተባባሪ፣ ክቡራን ምሩቃን እና የምሩቃን ቤተሰቦች፣ መምህራንና የአካባቢ ማህበረሰብ በሙሉ ያለፉት ዓመታት የለፋችሁበትን የስራታችሁ እንኳን ደስ አላችሁ እላለሁ። እኔም የተማርኩበት ሁለተኛ ደረጃ ትምህርት ቤት የጨረስኩበት እዚሁ ቦታ ተገኝቼ አጭር መልእክት ለማስተላለፍ መብቃቴ የተሰማኝን ደስታ ለመግለጽ እወዳለሁ። ክቡራን ምሩቃን፣ በከፍተኛ ትምህርት ተቋም ስርዓት ውስጥ የመጀመሪያው ምዕራፍ አጠናቃችሁ ዛሬ ለምርቃት በቅታችኋል። ይህ ወቅት በትምህርት ቤት በነበራችሁበት ጊዜ በንድፈ ሐሳብ ያገኛችሁት እውቀት ወደ ተግባር የምትለወጡበትና ራሳችሁንም የምትፈትኑበት ወቅት ነው። ይህ ወቅት 3 ዓመታት ወይም 4 ዓመታት ያሳለፋችሁበትን ጊዜ የምትገመግሙበት፣ የተማራችሁትን እውቀት ወደ ስራ የምትተረጉሙበት፣ ያስተማራችሁትን ሕዝብ ተገቢ ካሳ የምትከፍሉበት፣ የተማሪ ሰው ማንነት የምታረጋግጡበት ወቅት ነው። ይሄ ወቅት ለእናንተ ሌላው ፈተና ነው። በተለይ የተማሪ ሰው ምን መመሰል አለበት፣ ምን በህብረተሰቡ ውስጥ መታየት አለበት የሚለውን ነገር የምታረጋግጡበት፣ ማንነታችሁን የምትገልጹበት ነው። ምሳሌ የምትሆኑበት ነው። ምሳሌ የምትሆኑበት ማለት ምን ማለት ነው? በአስተሳሰባችሁ፣ በአመለካከታችሁ፣ በአነጋገራችሁ ትጉህ ሰራተኛ በመሆን ሰርቶ በማሳየት እና ቀድሞ በመገኘት ለህዝብ አርአያ የምትሆኑበት ማለት ነው። ሌላ ትርጉም የለውም። የተማረ ሰው ለየት የሚያደርገው በእውቀቱ፣ በአስተሳሰቡ፣ በአመለካከቱ፣ በአነጋገሩ፣ ኢቨን በአለባበሱም ጭምር ምሳሌ የምትሆኑበት ወቅት ነው። የተማረ ሰው ማንነት የምታሳዩበት ወቅት ነው። ይህ ወቅት እንደገና ለእናንተ ሌላ ፈተና ነው። እንደምታውቁት አሁን ያለንበት ዓለም እልህ አስጨራሽ ውድድር ወቅት ውስጥ ነው ያለነው። እልህ አስጨራሽ ዝም ብሎ ውድድር አይደለም። ውድድሩ እልህ አስጨራሽ ወቅት ነው። ምናልባት ስፖርት ሩጫ ሲወዳደሩ አይታችኋል። እንዴት እንደሚያሸንፉ አይታችኋል። እልህ አስጨራሽ። እኛም ያለንበት ወቅት ይሄ ነው። በዚህ ወቅት ውስጥ ወይም ማሸነፍ ወይም መሸነፍ ነው። ከዛ ውጭ የለም። ስለዚህ በዚህ ሂደት ውስጥ የእናንተ ሚና እጅግ በጣም ከፍተኛ ነው። የምናሸንፈው በምንድን ነው?
በእውቀት ነው፣ በቴክኖሎጂ ነው፣ በአሰራር ቅልጥፍና ነው፣ ቀድሞ በመገኘት ነው። እውቀት ከሌለን፣ ቴክኖሎጂ ከሌለን፣ መረጃ ከሌለን፣ ቀድመን ካልተገኘን እንሸነፋለን ማለት ነው። ስለዚህ እንዳንሸነፍ የተማራችሁትን ትምህርት ወደ ቴክኖሎጂ፣ ወደ እውቀት፣ ወደ መረጃ